የአንገት በላይ ስፔሻሊስት ሐኪም ዶክተር አለማየሁ እሸት በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የአንገት በላይ ሕክምና ትምህርት ክፍል ውስጥ አሲስታንት ፕሮፌሰር። የአንገት በላይ ሕክምና የትኛው የሰውነት ክፍል የሚያጠቃልል ዶክተር? የአንገት በላይ ሕክምና ሲባል እንግዲህ በማህበረሰባችንም ዘንድ የመምታታት ጉዳዮች ይኖራሉ። አይንን የመጨመር ጥርስን የመጨመር እንደዚህ ችግሮች ሊኖሩ ይችላሉ። ከዛ ውጪ ደግሞ ጆሮ ጉሮሮና አፍንጫ ብቻ ነው ብለው የሚያስቡዋል። ስለዚህ የአንገት በላይ ሕክምና ሲባል ጆሮአችን ባላንስን የሚጠብቁ ሴሎች መስማትን የሚያገለግሉ ከዛም በተጨማሪ በሶስት ከፍለን ውጨኛው የጆሮ ክፍል፣ ውስጠኛው የጆሮ ክፍል፣ መሀለኛው የጆሮ ክፍል ብለን በትንሹ እሱን ማሰብ እንችላለን። አፍንጫም ሲባል ሳይነስን ያጠቃልላል። የጭንቅላት ስር የምንለውን ወይም ስካል ቤዝ የምንላቸውንም ችግሮች አብሮ የሚታይበት የሕክምና ዘርፍ ነው። ወደ ጉሮሮ ስንመጣ ከድምጽ ጋር ተያይዘው አንገት ላይ የሚወጡ ባጮች በተፈጥሯዊ የሚሆን በጊዜ ሂደት የሚከሰቱ ችግሮችን ያጠቃልላል። እነዚህን በአንገት በላይ ሕክምና እናያቸዋለን ማለት ነው። ከዛ በተጨማሪም የውበት ጉዳዮች ፊት ላይ የሚከሰቱ ከአፍንጫ ጋር ተያይዞ ኤስቴቲክ ነገሮች ወይም በትራውማ ሪኮንስትራክት የሚደረጉ በጉዳት ምክንያት የሚከሰቱ ችግሮችም በአንገት በላይ ሕክምና ይጠቃለላሉ ማለት ነው። በጣም ጥሩ። ስለዚህ ወደ አንገት በላይ ሕክምና ስፔሻሊስት ሐኪም ጋር ሲመጡ ታካሚዎች ወይም ደግሞ የምክር አገልግሎት ፈላጊዎች እነዚህን የሰውነት ክፍሎች እያሰቡ እንዲመጡ ነው። አንድ ነገር ልጠይቅህ፣ ቶንሲልና እንጥል ልዩነታቸውና አንድነታቸው ምንድን ነው? ማህበረሰቡን የሚያወዛግበው ተመሳሳይ ቦታ ላይ መገኘታቸው ነው። ግን እንጥል ስንል ኖርማል የሰውነታችን የጡንቻ ክፍል ነው። ከላንቃችን የቀጠለ ተንቀሳቃሽ የሆነ አፍንጫን ምግብ በምንመገብ ሰዓት ዘግቶ የሚይዝልን ትንታ እንዳያጋጥም የሚከላከልልን ጡንቻ ነው። ከዛ በተጨማሪ በምናወራ ሰዓት አፍንጫን እና አፍን የሚያልፈውን አየር በማመጣጠን የታፈነ ድምጽም ወይም በጣም የተከፈተ ድምጽ እንዳይወጣ ለማገዝ የሚያገለግለን የሰውነት ክፍል እንጥል እንለዋለን። ቶንሲል የምንላቸው ግን በጉሮሯችን ጎን ላይ የሚከሰቱ ሲሆን እነሱም ተፈጥሯዊ ናቸው። ኢንፌክሽንን ለመከላከል ሰውነታችን ወይም የመጀመሪያ መከላከያ መንገድ አድርጎ የሚወስዳቸው ቶንሲል እንላቸዋለን። ከአፍንጫ ጀርባ ሊገኝ ይችላል፣ ከምላስ ጀርባ ሊገኝ ይችላል፣ ከጉሮሯችን ጎንና ጎን ሊገኝ ይችላል። ልክ ብብታችን ላይ በሽታችን ላይ እንዳሉ ንፍፊቶች ማለት ነው። ስራቸው በተመሳሳይ መልኩ ንፍፊቶች የሚሰጡትን አገልግሎት ቶንሲላችንም ወደ ጉሮሯችን የሚገባውን ወደ ሳምባችን የሚገባውን ተዋሲያን ለመከላከል እንደ መጀመሪያ ቼክ ፖይንት ምን ቆጥራቸው የሰውነት ክፍሎች ናቸው። ስለዚህ አንድ አካባቢ ላይ ከመገኘቱ ውጭ ቶንሲልና እንጥል በሚሰጡት አገልግሎት ምንም ግንኙነት የላቸውም እያልከኝ ነው? ግንኙነት የላቸውም። አንዳንዴ እንዲያውም በባህል ሕክምና ቶንሲሉን ታሞ ሄዶ እንጥሉን ተቆርጦ ይመጣል። እውነት ነው አይደለ? ለእንጥሉ ተብሎ ሄዶ ቶንሲሉንም ተቧጦ ሊመጣ ይችላል። እንዲህ አይነትም አጋጥሞ ያውቃል? በደንብ ያጋጥማሉ። በተለይ በባህል ሕክምና እንጥል ማስቧጠጥ የሚባለው ኖርማል ኢንፌክሽን የሚፈጥሩት ወይም ማፈን አይነት ስሜት የሚያመጡት ቶንሲሎች ሲያድጉ ሆኖ እያለ መሀለኛውን ላንቃችን ክፍል መጨረሻ ላይ የምትገኘውን እሷን በማንሳት አክሰሰብልም ስለሆነች እሷን በማስወገድ በሽታውን የፈወሱ ይመስላቸዋል። ግን ላላስፈላጊ ትንታ ለሌሎች ተያያዥ የድምጽ ችግሮች እንዲከሰቱ የሚፈጥርብን ያላግባብ ያቺ በመቆረጧ ከዛም አልፎ በደም መፍሰስ ምክንያት ህይወታቸውን እስከ ማጣት የሚደርሱ ህጻናት ይከሰታል። አንድ ገጠመኝ ላውራ ደስ ይለኛል። ወደ ዩኒቨርሲቲ ልሄድ ስል 12ኛ ክፍል ላይ በጣም አመመኝ። አልቆረጥም ብዬ እምቢ አልኩ። መጨረሻ ላይ ያው ቤተሰብ በቃ ሊሞት ነው ብሎ ተሰብስበው እና የጋለ እሳት ነው ምላሴን ወደ ታች ተጫነ። ሙጥጥ አድርጎ ነው ብድግ አድርጎ ያመጣው። በጣም የሚያሳዝን ታሪክ ነው። አነጋገሪም እንደዛ ነው። በአፍንጫ የታፈነ ድምጽ ነው ብዙ ጊዜ ማውጣውና እንደዛ ሳይሆን አይቀርም። ተጽዕኖ ትንታ በጣም ያስቸግራል። በጣም ብዙ ችግሮች ናቸው ያሉት እውነት ለመናገር። ከዚህ አንጻር ግን እናንተ የአንገት በላይ ሐኪሞች ስራ ሰርተናል ብላችሁ ታስባላችሁ? እስካሁን የተደረጉ ስራዎች በቂ ናቸው ብለን አናስብም። እንደ ማህበረሰብም ያለውን መረዳት የሚያዛቡ መረጃዎችም ስላሉ አሁን ላይ በባህል ሕክምናው ብቻ ሳይሆን በዘመናዊ ሕክምናው ራሱ ማህበረሰቡ የሚረዳው ልጄ ሳይታመም ቶሎ ላስቆርጥ፣ ቶንሲሉንም ቢሆን እንጥሉ እንኳን ባይቆረጥ ቶንሲሉንም ቢሆን ሳይታመም ቶሎ ላስቆርጥ የሚል። ዶክተር የእንጥልና የቶንሲል የሰውነት ክፍሎች የጤናችን እክል መሆን የሚጀምሩት መቼ ነው?
ወይም ደግሞ መገለጫቸው ምንድነው? እስኪ እሱን ንገረን። ቶንሲል የሚገኘው ከጠባብ የምንላቸው የአየርና የምግብ ቧንቧ ማለፊያ ቱቦዎች ላይ ነው። እነዚህ ቶንሲሎች ኢንፌክሽንን ለመከላከል ነው የተፈጠሩት። ግን በዋናነት ከ1 አመት እስከ 3 አመት ባለው ጊዜ የሰውነታችን የመከላከል አቅም በሚዳብርበት ሰዓት ሳይዛቸው እየጨመረ ይመጣል። ያንን ኢንፌክሽን ለመከላከል የሚያደርጉት ትግል መጠናቸው ከፍ ሲል የሚፈጥረው ጥበት ወደ ማንኮራፋት ይቀየራል። ያም ማንኮራፋት ሁሌም የሚሆን ከሆነ አተነፋፈስ ላይ ጫና እየፈጠረ የሚመጣ ከሆነ እንደ ችግር እንቆጥራቸዋለን። እንደ ችግር ይቆጠራሉ። ግን ሀቢቹዋል ስኖሪንግ የምንለው ወይም በተለምዶ የሚያንኮራፉ አልፎ አልፎ የሚያንኮራፉ ወይም ከስንት አንድ ኢንፌክሽን ሲይዛቸው የሚያንኮራፉት በጥበቱ ምክንያት መጣ የምንለው አይሆንም ማለት ነው። ኢንፌክሽኑ ወይም ቁጣው ተጨማሪ ጫና ስለፈጠረባቸው በዛች ሞመንት ሊያንኮራፉ ይችላሉ። ግን ሁሌም የሚያንኮራፉ ከሆነ ትልቅ ችግር ሊፈጥር ይችላል ብለን በማሰብ ሕክምናዎች ይደረጋሉ። እነዛ ሕክምናዎችም በመድኃኒት መስተካከል ካልቻለ ብቻ ወደ ሰርጀሪ ልንገባ እንችላለን ማለት ነው። በጣም ጥሩ። እዚህ ጋር ያዝልኝና ይሄ ቶንሲሌክቶሚና ዩቡሎክቶሚ የሚባሉ ፕሮሲጀሮች አሉ በሕክምናው። እንጥልን ማስቆረጥ ዩቡሎክቶሚ፣ ቶንሲልን ማስወገድ ደግሞ ቶንሲሎክቶሚ እንለዋለን አይደለ? በባህል ሕክምናው በቃ የሚሰሩ ግፎች አሉ በህግ መከልከል ያለባቸው። አንዳንዴ በደም ፍሰት በጣም አደጋ የሚደርስባቸው ቅድም ከራሴም ታሪክ እንደተነሳሁት ምራቅ ለማውጣት እንኳን እስክንቸገር ድረስ ሙጥጥ አድርገው የሚያወጡ በጣም ግፎች አሉ። ማትረፍ ያልቻልናቸው ህጻናት አጋጥመውናል በጣም ያጋጥመን። ስለዚህ አሁን በዘመናዊ ሕክምናም ሳይቀር አንተም ራስህ ሐኪም ስለሆነ የአንገት በላይ ሕክምና ሐኪም ስለሆነ እንደ ፋሽን ተይዟል። አሁን እንጥልንና ቶንሲልን ማስቆረጥ በግል የሕክምና ተቋማት ሳይቀር በወረፋ ነው በቃ በሰልፍ የሚደረገው። ሁሉም አይነት የቶንሲል ህመምና የእንጥል ህመም ሰርጀሪ ያስፈልገዋል ዶክተር? ሁሉም ቶንሲል ሰርጀሪ ያስፈልገዋል ማለት አይደለም። እንደ አፈጣጠራቸውም ኢንፌክሽንን የሚከላከሉ የሰውነት ክፍሎች ናቸው፣ አስፈላጊ ናቸው። አስፈላጊነታቸው ችግር ከማምጣታቸው ጋር ባላንስ መደረግ አለበት። ችግር የሚያመጡበት መንገድ ከፍ ብሎ ከተገኘ በተፈጥሮ ከሚሰጡን አገልግሎት በላይ ከሆነ በሰርጀሪ እንዲወገድ ይመከራል። ይሄም ሲባል ቅድም እንዳልኩት ሁሌ ማንኮራፋት ያላቸው ህጻናት ላይ፣ እድገታቸው ላይ ጫና የፈጠረባቸው ላይ፣ ልብ ላይ ሳምባ ላይ ጫና የሚፈጥር ከሆነ እሱም በምርመራ ተረጋግጦ እና ተደጋጋሚ ኢንፌክሽኑ የባክቴሪያል ኢንፌክሽን ሆኖ ከተገኘ ድግግሞሹ በአመት 7 ጊዜ ወይም ከዛ በላይ የሚሆን ከሆነ እንዲወገድ ይመከራል። ግን አሁን ላይ እንደ ማህበረሰብ የተያዘው ነገር ምንድነው? አንድ እናት ልጇን ካሰራች የኔም ልጅ ይሰራ ማለት አይነት እንደዛ አይነት ሪፖርቶችን እስከ መስማት ደርሰናል። ሳይታመሙ ቀድሞውኑ ይሰራላቸው ብሎ የማሰብ ሳቢዎች። ግን እንደ ባለሙያም እኛም ሐኪሞች ስለሆን ከኛም ጋር ጥፋት የለም ብለህ ታስባለህ? ለምሳሌ አሁን እንደው ሰርጀሪ እንደመሆኑ መጠን ያውም ደግሞ ከአንገት በላይ ያለ መቼም ሰው እጁ ተቆርጦ ሊኖር ይችላል፣ እግሩም ተቆርጦ ሊኖር ይችላል። አንገቱ ተቆርጦ ግን ያው በብዙ ምክንያቶች ምክንያት ሊኖር አይችልም አይደለ? እና እዛ አካባቢ ላይ በሚደረግ ቀዶ ጥገና ወይም ቀዶ ሕክምናን ሳይቀር ከብኛ ባለሙያዎች ሳይቀር ምንም አይነት የጎንዮሽ ጉዳት የሌለው እስኪመስል ድረስ ዝም ብለን በቃ ይሄ መሰራት አለበት በቃ ቀጠሮ ያዝ አይነት ነገር። እንዴ በዚህ በኩል የምታስተላልፈው መልእክት አለህ? ምንድነው? የትኛውም አይነት ሰርጀሪ ራሱን የቻለ ተጓዳኝ ተጽዕኖዎች አሉት። እንደ ወላጅም ልጃቸውን ኦፕሬሽን ይሰራ ሲባል ወይም ሰርጀሪ ይደረግለት ሲባል ቅድመ ጥንቃቄ ወይም ከሰርጀሪው በፊት አስፈላጊው ነገር ተደርጎለታል ወይ ብለው የመጠየቅ፣ ኦፕሬሽኑ ሰዓት ምን አይነት ችግሮች ሊፈጠሩ ይችላሉ፣ ምን አይነት ሪስኮች ሊኖሩ ይችላሉ የሚለውን የማወቅ፣ ከኦፕሬሽን በኋላም ሊያመጣበት የሚችለው ተጓዳኝ ተጽዕኖ አለ የለም የሚለውን በአግባቡ የመረዳት በጣም አነስተኛ የሆነች የጎንዮሽ ጉዳትም ቢሆን ማወቅ አለባቸው። አሁን ምንም አይነት ችግር የለውም። እስኪ ከችግሩ ውስጥ አንድ ሁለት ንገረኝ። ከፍተኛ ደም መፍሰስ ከፍተኛ የሆነ ደም መፍሰስ ሊያጋጥም ይችላል። ይሄን ስንል ግን ታካሚዎችን እያስፈራራን ሳይሆን ማወቅ ስላለባቸው፣ ሪስኩን መረዳት ስላለባቸው ችግር የለም ተብሎ የትኛውም አይነት ሜጀር የምንለው ወይም ትልቅ የምንለው ሰርጀሪ ውስጥ የሚካተት ነው። ሙሉ ማደንዘዣ ተሰጥቶት የሚሰራ ስለሆነ ያንን በቂ እውቀት ኤክስፕላኔሽን ያስፈልጋቸዋል።
ከሰመመን መድኃኒቱ ጋር ተያይዞ የሚመጡ ችግሮች ይኖራሉ። ከዛም አልፎ አይሲዩ የሚያስፈልጋቸው ወይም ጽኑ ህሙማን የሚያስፈልጋቸው ታካሚዎች ሴሌክት ይደረጋሉ ወይም ይመረጣሉ። እነዚህ ታካሚዎች ኦፕሬሽን ከመሰራት በፊት ያ ሆስፒታል ጽኑ ህሙማንን የማስተናገድ አቅም አለ የለውም የምንላቸው። አሁን ለምሳሌ አንድ ብንወስድ ዳውን ሲንድሮም ፔሸንቶች ወይም ከአፈጣጠር ጋር ችግር ያለባቸው ልጆች ተመሳሳይ የሆነ ወይም ተደራቢ የሆነ ቶንሲል ችግር ካለባቸው ዝም ብለው እንደ ሌሎች ልጆች ሰርጀሪ አይሰሩ። አይሲዩ ያስፈልጋቸዋል። ክትትላቸው ለየት ባለ መልኩ መሆን አለበት። እነዚህ ነገሮች እሳቤ ውስጥ ማስገባት ያስፈልጋል። ከእድሜ አንጻር ሊሆን ይችላል፣ ካለባቸው ተያያዥ ህመም ሊሆን ይችላል፣ ካፈጣጠር ጋር በተያያዘ እንግዲህ ከመጀመሪያው ጀምሮ አሁን ለምሳሌ ዳውን ሲንድሮም ያው ባፈጣጠር ምክንያት የሚመጣ ነው አይደል? ከሱ ጋር ተያይዞ ያሉ ነገሮች ሊሆኑ ይችላሉ። የላንቃ ክፍተት ያለባቸው ልጆች ሊኖሩ ይችላሉ። የተለያየ ነው ማለት ነው ከመጀመሪያው ጀምሮ። ስለዚህ አሁን ከሰርጀሪ በፊት ሰርጀሪ ከተሰራ በኋላ ከዛ ከሆስፒታል ተሰርቶላችሁ ከወጡ በኋላ ደግሞ ክትትሏል። አሁን ለምሳሌ እኔም አንዳንድ ወረቀቶችንም ሳይ ቅድም እያየሁ ነበር። አንዳንድ ጥናቶችን በጣም ብዙ ባለሙያ ከማህበረሰቡ ባልተናነሰ አይነት ሁኔታ እስኪመስል ድረስ ቶንሲል ይሰራል። በጣም ሰው ይዳፈራልና ከዚህ አንጻር ምንድነው የምትለን? አንተስ ምንድነው የምታግዝ? በዚህ ጉዳይ ላይ ረጅም ሰዓት ብናወራ እንኳን ልናጠቃልለው የምንችለው አይነት ኢሹ አይደለም። ትክክል። ግን እንዳጠቃላይ ወላጆች ከሰርጀሪ በፊት ያ ልጃቸው የሚሳሱለት እውነት ሰርጀሪ ያስፈልጋል ወይ የሚለውን ማወቅ ያስፈልጋል። ይህንንም በዚህም ድርጅት ሊሆን ይችላል የማማከር አገልግሎቱን ማግኘት ይችላሉ። በስልክም ቢሆን ልናግዛቸው እንችላለን። ፍቃደኛ ነህ? ምንም ችግር የለውም። ስለዚህ አንድ በስልክ ሌላ በአካል ማማከር እና ደግሞ ዶክመንታቸውን ይዘው ከመጡ ቢሮ ውስጥም ቢሆን አንተን ማግኘት ይችላሉ ማለት ነው። ዶክተር ኢሌኒ የምትጨምሪዋለሽ? እኔ ለዶክተር አያይዞ ለወላጆች እንዲገልጽላቸው የምፈልገው ነገር ሰርጀሪው ከተሰራ በኋላ መቼውንም ቶንሲል አይዛቸው ማለት አይደለም። ከሆነ ጊዜ በኋላ ሌሎች ልጆች ሰርጀሪ ካልተሰራቸው ልጆች ጋር ቶንሲል የመያዝና ከቶንሲል ጋር ተያይዘው የሚመጡ ጎንዮሽ ጉዳቶች ያላቸው ቻንስ ተቀራራቢ ነው የሚሆነው። እዚህ ጋር እስኪ ዶክተር ተጨማሪ ማብራሪያ ብሰጥ። ምንድነው አሁን ቶንሲል ስንል በነገራችን ላይ ያው የሷ ልጆች ስለሆኑ ነው። የህፃናት ህክምና ስፔሻሊስት ነች። እሺ የጉሮሮ ቶንሲል የምንለው አለ፣ የአፍንጫ ቶንሲል ብለን የምንጠቅሰው አለ። ሌሎቹም እዛው ዙሪያ ያሉ የቶንሲል ፓርቶች አሉ። የምላስ ቶንሲል አለ። ወደ ድምጽ ሳጥን የሚጠጉ የቶንሲል ሴሎች ያሉበት ቦታ አለ። እነዚህ ወደ 6 የሚደርሱ ቦታዎች አሉ። ስለዚህ ቶንሲል ሲባል ያቺ እንጥል አካባቢ ዙሪያ ላይ ያሉ እጢ ወይም ደግሞ በተለምዶ ንፍፊት የምንላቸው አይነት ስራ የሚሰሩ የሰውነት ክፍሎች አይደሉም። እነሱ ብቻ ሳይሆን ወይም በሰርጀሪ የምናስወግዳቸው የጉሮሮ ቶንሲልና የአፍንጫ ቶንሲል ብቻ ሳይሆን ምላስ ላይ ያሉት የምግብ ቧንቧ ላይም የሚገኘው የቶንሲል ኢንፌክሽን በየትኛውም ሰዓት ሊያጠቀው ይችላል። በሰርጀሪ የምናስወግዳቸው የጉሮሮውን ቶንሲል ነው፣ የአፍንጫውን ቶንሲል ነው። ሁለቱን እናስወግዳለን። የአፍንጫው ቶንሲል ራሱን የቻለ የመደገም ባህሪ ወይም በተለይ ከ3 ዓመት በታች ያሉ ህጻናት ሰርጀሪ ሲሰራላቸው 4% የመተካት እድል አለው። ማለት 100 ሰዎች ቢሰራላቸው 4ቱ ሊተካባቸው ይችላል። 96ቱ አይተካም። ከ3 ዓመት በፊትም እንዳይሰራ የሚመከረው አንደኛው ምክንያት ይሄ ነው፣ የመተካት እድሉን ለመቀነስ። ሁለተኛ ከማደንዘዣ ጋር ተያይዞ የሚመጡ ተጓዳኝ ተጽዕኖችን ለመቀነስ 3 ዓመት ቢያልፏቸው ተብሎ ይመከራል። በተቻለ መጠን ወደዛ መግፋት። ያ ማለት ግን ሁሉንም ህጻን ከ3 ዓመት በላይ ነው የሚሰራ ማለት አይደለም። ልብ ላይ ጫና የፈጠረበት ህጻን ቢኖር ግዴታ መሰራት አለበት። ምክንያቱም ልብ ላይ የተፈጠረውን ጫና መመለስ ስለሚቻል ቶሎ ከተሰራ። ስለዚህ እንዲህ አይነት አንገት በላይ ህክምና ስፔሻሊስት ዶክተር አለማየሁ እሸት በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ አሲስታንት ፕሮፌሰር ዶክተር አለማየሁ እሸትን በ0988 15 16 17 ላይ ደውላችሁ ማግኘት ትችላላችሁ። ከቶንሲልና ከእንጥል ጋር የተያዙ ችግሮችን በተመለከተ ወይም ደግሞ ለሰርጀሪ ቀጠሮ ያስያዛችሁ ካላችሁ ለቀዶ ህክምና ወይም ደግሞ ተደጋጋሚ ኢንፌክሽን የሚያስቸግራችሁ ካላችሁ ዶክተር አለማየሁ እሸት ይኸው ቃል ገብቷል። በዚህ በኩል በስልክ ነጻ የህክምና አገልግሎት ለመስጠት ወይም ደግሞ የማማከር አገልግሎት ለመስጠት በአካል ማግኘት የምትፈልጉ ደግሞ መጥታችሁ ቢሮአችን ላይ ማግኘት ትችላላችሁ። ቀጠሮ አስይዛችሁ